ሰላም ሰላም ተመልካቾቻችን፣ ይህ ሚኪ ኒውስ ነው። ለዛሬው በኢትዮጵያ እግር ኳስ ወይስ ሩጫ እያልን የተለያዩ ሀሳቦችን የምናወጋ ይሆናል። እስከ መጨረሻው አብራችሁን ቆዩ እያልኩ ላይክ፣ ሼር እንዲሁም ሰብስክራይብ እንዳይረሳ። ዛሬ ስለ ኢትዮጵያ አትሌቲክስ፣ ሩጫ እና ልቦለድ ስለሆነው እግር ኳስ በጥልቀት እንነጋገራለን። የትኛው ስፖርት ለኢትዮጵያ ይበልጥ አስፈላጊ ነው? የትኛው ታሪክ ያለው ነው? የትኛው ስኬት የበለጠ ነው? እንዲሁም ሁለቱንም በሀገራችን ባህል ውስጥ ያላቸውን ቦታ እንመረምራለን። ከእግር ኳስ እንጀምራለን። እግር ኳስ ወደ ኢትዮጵያ የገባው በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ነው። በውጭ ሀገር ሚስዮኖችና በንግድ ሰዎች አማካኝነት ነው የኢትዮጵያ እግር ኳስ ፌዴሬሽን በ1943 ዓ.ም ተመሰረተ። ይህ ማለት እግር ኳስ በኢትዮጵያ ውስጥ ከ80 ዓመታት በላይ ታሪክ አለው ማለት ነው። በዚህ ላይ የእግር ኳስ ዜና መጀመር ደጋፊዎች የበለጠ በእግር ኳስ እንዲሳቡ አድርጓል። በኢትዮጵያ የስፖርት ዜና አገልግሎት መጀመር ከዘመናዊ ሚዲያ ታሪክ ጋር ተያይዞ ያለ ነው። የኢትዮጵያ የስፖርት ዜና መጀመሪያና ታሪካዊ እድገት ስንመለከት የስፖርት ዜና አገልግሎት በኢትዮጵያ በ1940ዎቹና 50ዎቹ ከራዲዮ ማሰራጫ አገልግሎት ጋር ተያይዞ መጀመሩ ይታወቃል። የራዲዮ ዘመን ከ1940 እስከ 1960ዎቹ። በ1941 በንጉሠ ነገሥቱ በኃይለ ሥላሴ መንግስት የኢትዮጵያ ሬዲዮ በይፋ ስራ ጀመረ። በዚህ ሬዲዮ ላይ የመጀመሪያዎቹ የስፖርት ዜናዎች የሚተላለፉት በ1950ዎቹ ነበር። እነዚህም በዋነኝነት የእግር ኳስ ጨዋታዎች ውጤት፣ በተለይ የአዲስ አበባ ወጣት ውድድር፣ የኢትዮጵያ እግር ኳስ ቡድን ዋናው ቡድን ውጤቶች፣ የአበበ ቢቂላና ሌሎች ሯጮች በውጭ ሀገር ያሸነፉት ውድድሮች ዜና፣ በተለይም በ1960 በሮም ኦሎምፒክ በጣም አስፈላጊ የዜና ማሰራጫ ነበር። ስለዚህ የስፖርት ዜና በኢትዮጵያ ከ70 ዓመታት በላይ ታሪክ አለው ማለት ነው። በሁለተኛ ደረጃ የጋዜጣና ቴሌቪዥን ዘመን በ1970ዎቹና 90ዎቹ ከራዲዮ በኋላ ጋዜጦች የስፖርት ዜና ማሰራጨት ጀመሩ። ጋዜጦች የስፖርት ዜናዎች ነበራቸው። ቴሌቪዥን የኢትዮጵያ ቲቪ በ1964 ዓ.ም ስራ ጀመረ። የስፖርት ዜና በምስል ማሰራጨት ቻለ። የስፖርት ዜና መዘገብና በቀጥታ ማሰራጫ ላይቭ ብሮድካስት በ1980ዎቹና 90ዎቹ ጀመረ። የኢትዮጵያ የመጀመሪያ የስፖርት መጽሔት ጎበዝ በ1990ዎቹ መገባደጃ ላይ ተመሰረተ። ይህ ለስፖርት ብቻ የተለየ መጽሔት በመሆኑ ታሪካዊ ያደርገዋል። በሶስተኛ ደረጃ ማሰራጫ ዘመናዊ የዲጂታል ዘመን ከ2000ዎቹ አሁን እስካለንበት ድረስ በፌስቡክ፣ ትዊተር እና ቴሌግራም የስፖርት ዜና ማሰራጫ ዋና መንገዶች ሆኑ። የስፖርት ቻናሎች ሱፐር ስፖርት እንዲሁም ኢቢሲ ሙሉቀን የስፖርት ዜናና የቀጥታ ስርጭት አገልግሎት ጀመሩ። የስፖርት ዜና በኢትዮጵያ የ70 ዓመታት ታሪክ አለው ማለት ነው። ይህም የስፖርት በኢትዮጵያ ሕይወት ውስጥ ምን ያህል አስፈላጊ እንደሆነ የሚያሳይ ነው። እነዚህን ሂደቶች በማለፍ እግር ኳሱ ተወዳጅነቱን ተጎናጽፏል። ኢትዮጵያውያን ለእግር ኳስ ያላቸው ፍቅር በጣም ልዩና ጥልቀት ያለው ነው። እንደ ሩጫ ባሉ ዓለም አቀፍ ስፖርቶች ውስጥ ያለ ድምቀት ቢኖረንም እግር ኳስ የሕዝብን ልብ ነፍስ የሚነካ ስፖርት ነው። ኢትዮጵያውያን ለእግር ኳስ ያላቸው ፍቅር በስታዲየም ውስጥ ያልተገደበ መንፈስ ዘስታዲየም ባሽን ይታያል። የዘፈንና የጭፈራ ባህል የእግር ኳስ ጨዋታዎች የሙዚቃና የዘፈን የጭፈራ ፌስቲቫል ይመስላሉ። ወጣቶች ለሚወዷቸው ክለቦች የተለያዩ ዜማዎችንና ዜና ማሎችን ይሰብካሉ። ከፍተኛ ቁጥር ባላቸው ደጋፊዎች ስታዲየሙን በሙሉ ይጨናነቃል። አዝናኝነት